ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ እያልን የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። አፋብን ስለ አድዋ ድንቅ መግለጫ ሰጥቷል። ስለ ቴዲ አፍሮም አዲስ ነገር ተሰምቷል። በደብረ ኤልያስ፣ በወግዴ፣ በተንታና በመቅደላ የአፋብን ኃይሎች የተቀናጀ የውጊያ ዘመቻ አካሂደዋል። አስደናቂ ድልም ተመዝግቧል። በጎንደር የተሽከርካሪ እንቅስቃሴ ገደብ ተጥሏል። ዝርዝር መረጃ ይዘናል። በከዱ መሪዎች ምክንያት የሚመጣ የአቋምም ሆነ የአቅም ለውጥ አለመኖሩን የሸዋ ፋኖ አሳውቋል። በቆይታችን እንነግራችኋለን። 130ኛውን የአድዋ ድል አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። በመግለጫውም አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው። አድዋ ከጊዜያዊ ትርፍ ይልቅ የሀገርን ክብርና ነጻነት ከፍርፋሪ ይልቅ ኩራትን፣ ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው ብሏል። አድዋ ኢትዮጵያ በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረ በደረጀ አመራር ጥበብ የጋራ የሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድነት የተሰለፉበት መድረክ ነው። ሀገርና ሕዝብን መውደድ አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረውት ያሳዩት አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቀኝ ገዢዎችን የኃይል ሚዛን ያዛቡበት ታሪካዊ ክስተትም ነው። አድዋ የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ሕግ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባት መርሆች እንድታበረክት አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ይላል። 130ኛውን የአድዋ ድል ስናከብር ኢትዮጵያን ከነታሪኳ የሚጠላው የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋም ለመከላከል የሚያበቃ ተጋድሎ በማድረግ ነው። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ መሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል። ባንዳነትንና ባዳነትን ከአረመኔነት ጋር የተላበሰው የብልጽግና አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ መሬት ቀኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ በዓሉን አስመልክቶ የእንኳን አደረሳችሁ መልእክት ያስተላለፈው አርቲስት ቴዎድሮስ ካሳሁን ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ብሏል። ለመላው ኢትዮጵያውያን ወገኖቻችን በሙሉ እንኳን ለታሪካዊውና አንጸባራቂው የአድዋ ድል በዓል አደረሳችሁ የሚል መልእክቴን ሳስተላልፍም በታላቅ ብሔራዊ ኩራት ነው ያለው አርቲስቱ የዘንድሮውን 130ኛውን የአድዋ ድል በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችንን በህሊና ጸሎት እያሰብንና ለዚህም እየተባባሰ ለመጣው ትኩረትም ለተነፈገው ማህበራዊና ሀገራዊ ቀውስ መንስኤው ሀገራችን ኢትዮጵያን ላለፏት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛት የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ መልኩ መላው ኢትዮጵያውያን ዘር፣ ሃይማኖት ሳንለይም በአንድነት በመቆም ለጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ በማሳሰብም ጭምር ነው ብሏል። ከደብረ ኤልያስና አካባቢው ወደ ጎፍ ጭማ ቀበሌ ሲንቀሳቀስ በነበረ የጠላት ብልጽግና ኃይል ላይ በተፈጸመ የቆረጣ ማጥቃት በርካታ ወታደሮች ተገደሉ። በቀጠናው ከዚህ ቀደም ፋኖ በሚፈጽመው ጥቃት ከባድ ኪሳራ እየተከናነበ የነበረው የአገዛዙ ኃይል የሰራዊትን ደህንነት ለመጠበቅ በማሰብ በከባባድ መሳሪያ ሽፋን በመስጠት እየተንቀሳቀሰ እንዳለ ነው ሊመከት የማይችል ከባድ የቆረጣ ጥቃት የተከፈተበትም። ፋኖ ወደ ጠላት ምሽግ በመግባት ከሚወስደው እርምጃ በተጨማሪ ከሳንጃ ውጊያ ጀምሮ በጨበጣ በቆረጣና በከበባ የጠላት ብልጽግና ኃይልን አይቀጡ ቅጣት በመቅጣት ግብዓተ መሬቱን መፈጸሙን አጠናክሮ ቀጥሏል። መነሻውን ከወግዲ አድርጎ ወደ መቅደላ ወረዳ ለመግባት የተንቀሳቀሰው የጠላት ብልጽግና መከላከያ ሰራዊት የቆረጣ ጥቃት ተፈጽሞበት ሙሉ በሙሉ ተደምስሷል። በመቅደላ ወረዳ ማሻ ከተማና አካባቢው ላይ ከባድ ኪሳራ ለተከናነበው የአገዛዙ ኃይል እገዛ ለማድረግ ከወግዲ አበየ ጉርባ የተንቀሳቀሰው የብልጽግና መከላከያ ሰራዊት 360 ዲግሪ በፋኖ ተከቦ ሙሉ ለሙሉ መደምሰሱ ተረጋግጧል። በአውደ ግንባሩ ፋኖ ውጤታማ የጸረ መከላከልና የጸረ ሽምቅ ውጊያዎችን ከማድረግ ባሻገር አስደማሚ የሆነ ማጥቃት አቅሙን በገሃድ ያሳየበት ሲሆን በአንጻሩ የአገዛዙ ኃይል ከወደ ፋኖ የተከፈተበትን ጥቃት መከላከል ሳይችል ቀርቶ ለሰዓታት ቆሞ መዋጋት እስኪያቅተው ድረስ ተሽመድምዷል።
የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ልዩ ዘመቻ አሃድ ዘመቻ መሪ በነበረው ሰማዕቱ አርበኛ ፍሬው አለና ስም በተሰየመው ዘመቻ የአፋብን ምኒልክ እዝ ታላቅ ድል ተጎናጽፏል። በምዕራብ ወሎ ግንባር የ11ኛ እዝ 203ኛ ኮር ሰራዊት ድባቅ ተመቷል። 2 ሞርተርና 82 ኤምኤም ከበርካታ የቡድንና የነፍስ ወከፍ መሳሪያ ጋር ተማርኳል። በርካታ ጠላትም ተደምስሷል። በዚህ ዘመቻ መቅደላ፣ ተንታ፣ አማራ ሳይንትና ወግድ ወረዳ ውስጥ ታሪክ ተሰርቷል። መቅደላ ወረዳ ውስጥ የአፋብን ምስራቅ አማራ ቀጠና ምኒልክ እዝ ልዩ ዘመቻ ሰራዊት የንጉስ ሚካኤል አሌ ኮርና የልጅ ኢያሱ ኮር በቅንጅት በሰሩት ኦፕሬሽን የመቅደላ ወረዳ መቀመጫ ማሻ ከተማን ጨምሮ ሌሎች ታዳጊ ከተሞችም በወገን ኃይል ቁጥጥር ስር ውለዋል። የጠላት ኃይል መቅደላ ወረዳ ማሻ ከተማና ተንታን ጨምሮ በርካታ አካባቢዎችም ኔትወርክ በማጥፋት 83ኛ ክፍለ ጦርን ጨምሮ በበርካታ እግረኛ ሰራዊትና ሜካናይዝድ እንዲሁም በሁለት ድሮን ታግዞ ማጥቃት ያደረገ ሲሆን ንስሮቹ በመከላከልና መልሶ ማጥቃት በማድረግ ግዞታዎችን የነበሩት መቅደላ ወረዳ ማንሻና አካባቢውን አስለቅቀው በመቆጣጠር ወደ ጊምባና ደሴ እግሬ አውጪኝ ብሎ እንዲሸሽ በማድረግና 2 ሞርተርን ጨምሮ የቡድንና የነፍስ ወከፍ መሳሪያ ብሎም በርካታ ሰራዊት በመማረክ ታላቅ ድል አስመዝግበዋል። የምኒልክ እዝ ልዩ ዘመቻ በላጎ ተወርዋሪ ሻለቃ በተሳተፈችበት ውጊያ 2 ሞርተር፣ 82 ኤምኤም፣ 1 ብሬን፣ 1 ስናይፐር፣ ከ40 በላይ ክላሽ፣ ከ3500 በላይ የተለያየ ተተኳሽ፣ የ9 መገናኛ ባትሪ እንዲሁም 30 የጠላት ሰራዊት ማርከዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር 1ኛ ሻለቃ ወደ ተንታ ከተማ ማጥቃት በማድረግ በርካታ የጠላት ሰራዊት በመደምሰስ ተንታ ከተማን በቁጥጥራቸው ስር አስገብተዋል። በተመሳሳይ 23ኛ ክፍለ ጦር 2ኛ ሻለቃ ከሌሎች የምኒልክ እዝ ልዩ ዘመቻ አሃዶች ጋር በመጣመር ማሻ ከተማን ተቆጣጥራለች። ልጅ ኢያሱ ኮር 23ኛ ክፍለ ጦር በአምባሰል፣ ተንታ፣ ማሻ፣ መቅደላና ደሴ ዙሪያ ቀጠናዎች ላይ የተዘዋወረች ማርሽ ቀያሪ ድሎችን እያስመዘገበች ትገኛለች። በሌሎች የደቡብና ምዕራባዊ የወሎ ወረዳዎች የምኒልክ እዝ አሃዶች ጠንካራ የማጥቃትና የመከላከል ውጊያ በማድረግ ላይ ይገኛሉ። በአጠቃላይ ጠላት በመቶዎች ሞትና ቁስለኛ የተደረገ ሲሆን በዘመቻው የተሳተፉ ሁሉም የምኒልክ እዝ አሃዶች 2 ሞርተር፣ 7 ብሬን፣ 6 ስናይፐር፣ ከ100 በላይ ክላሽንኮቭ ከበርካታ ተተኳሽና ከ30 በላይ የጠላት ሰራዊት ጋር መማረኩን የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ገልጿል። ከ20 ቀን በፊት በፋኖ ብርቱ ክንድ ቀምሶ ወረዳውን ለቆ የኮበለለውና ሳንጃ ከተማ በጥገኝነት የከተመው የብልጽግና ካሬ ከሳንጃ ማሰሮ ተሽከርካሪዎችን ማገዱ ተሰምቷል። ከሳንጃ ማሰሮ 46 ኪሎ ሜትር የሚሸፍነው የህዝብ መጓጓዣ መንገድ በመታገዱ ምክንያት ህዝቡ ለችግር መጋለጡ ታውቋል። በዚህም ምክንያት ወላድ እናቶችና ድንገተኛ ህሙማን ታካሚዎች ለሞት መዳረጋቸውን ምንጫችን አድርሶናል። ክህደት ለጥቂቶቹ ውርደት ነው። ትግሉ ግን በጀግናው መስዋዕትነትና በህዝብ ደም የሚጸና የነጻነት ቃል ኪዳን መሆኑን በአፋብን አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር የበፈቃዱ በላይ ክፍለ ጦር ገለጸ። ክፍለ ጦሩ በሰጠው መግለጫ የአማራ ህዝብ የህልውና ትግል በአማራ ተራራዎችና በየሸለቆ እንደ ሰደድ እሳት እየተቀጣጠለ የጠላትን ምሽግ እንደ ናዳ እየናደ ባለበት በዚህ ታሪካዊ ወቅትም ጥቂት የህዝብን አደራ የበሉ አመራሮች ለጠላት እጃቸውን በመስጠት የውርደት ካባ ደርበዋል ብሏል። ይህንን የካዲዎች ድራማ ተከትሎ ክፍለ ጦሩ በትግሉ መስመር ላይ ያሉትን እውነታዎች በማጤን የአቋም መግለጫ አውጥቷል። በተለያየ ምክንያት እጅ የሰጡና ተልእኮ ባነገቡ ግለሰቦች ጫና ከትግሉ ለወጡ የትግል ጓዶቻችን በግል ውሳኔዎችና በአመራር ብልሽነት ምክንያት ልባቸው አዝኖ አኩርፋቸው ከትግል ሜዳው የወጣቸው የቁርጥ ቀን ልጆች ሆይ ክፍለ ጦራችን በነበረው የአመራር ክፍተትና በተፈጠሩ ክስተቶች ምክንያት ትልቅ ይቅርታ ይጠይቃል። የእናንተ መራቅ ለባንዳዎችና ለጠላቶቻችን ድል ሆኖ እንዲቆጠር አንፈቅድም። ቂም በቀልን ለጠላትን ትተን ለህዝባችን ልውና ስልን ትላንት የነበረውን ቅሬታ በይቅርታ አልፈን ዳግም ወደ ትግል ሜዳው እንድትመለሱና የተጀመረውን የነጻነት ጉዞ በጋራ እንድናገባደድ በህዝብ ስም ጥሪ እናቀርባለን። የጀግና ቤቱ ትግል እንጂ ኩርፊያ አይደለም ብሏል። ፋኖ ሳይሆኑ ፋኖ ነን በማለት ከአሳፋሪ ካዲዎች ጋር በመሆን የመንግስት የፕሮፓጋንዳ ማሟሻ በመሆን እጅ የመስጠት ድራማ የሰራቸውና የተደናገጣቸው ግለሰቦች ሆይ ይህ የክህደት መንገድ መጨረሻው የታሪክ ርግማንና የውርደት ማቅ ነው። በጊዜያዊ ጥቅም ተደልላችሁ ወይም በመረጃ እጥረት ተደናግራችሁ የህዝብን ትግል ለማሳነስ የሄዳችሁበት መንገድ የትም አያደርሳችሁም። በመሆኑም የሰራችሁትን ጥፋት ተረድታችሁ ከውርደት ጎዳና ወጥታችሁ ወደ ትክክለኛው የህዝብ መስመር እንድትገቡ የመጨረሻ ጥሪ እናቀርባለን። የህዝብ ቁጣ ሳይቀድማችሁ ወደ ህሊናቸው ተመለሱ ነው ያለው። ጥቂት አመራሮች ለጠላት አጎንባሽ መሆናቸውን ትግሉን አያቆመውም፣ ይልቁንም እንደ እሳት እያጠራው ይሄዳል። ጀግኖች በተራራው ላይ ነጻነት ሲዘሩ፣ ባንዳዎች ግን በሸለቆ ውስጥ ሆዴ አምላኬ እያሉ ውርደትን ያመርታሉ። ክፍለ ጦራችን በባንዳዎች ክህደትና በሰርጎ ገቦች ደባ የሚገረምበት ጊዜ የለውም። እነዚህ ግለሰቦች የህዝብን አደራ ለጠላት ገጸ በረከት አድርገው ቢያቀርቡም በደራ ተራራዎች ላይ የቆሙ ጽኑ ሰራዊታችን ግን የነጻነት አርማውን ከፍ አድርጎ ያውለበልበዋል። ባንዳዎች እንደ ትቢያ ይበተናሉ፣ የነጻነት ታጋዮች ግን እንደ ጽዮን ተራራ ጸንተው ይቆማሉ ብለዋል።
የእስራኤል አየር ኃይል ጄቶች በሊባኖስ ዋና ከተማ ቤይሩት ላይ ከባድ የአየር ድብደባ መፈጸማቸው ተገለጸ። እስራኤል ይህንን ጥቃት የሰነዘረችው የሊባኖሱ ታጣቂ ቡድን ሄዝቦላህ በሰሜን እስራኤል ሃይፋ አቅራቢያ በሚገኘው የጦር ሰፈሯ ላይ የሮኬትና የድሮን ጥቃት መሰንዘሩን ተከትሎ ነው። እስራኤል በቤይሩት ብቻ ሳይሆን በደቡባዊ ሊባኖስ መንደሮችና በምስራቃዊው የቤቃ ሸለቆች መጠነ ሰፊ ጥቃቶችን እያካሄደች መሆኑ ተዘግቧል። ሄዝቦላህ ባወጣው መግለጫ በእስራኤል ላይ የሰነዘረው ጥቃት የኢራኑ መንፈሳዊ መሪ አያቶላ አልሃሜኒ መገደላቸውን ለመበቀል መሆኑን አስታውቋል። ቡድኑ ሊባኖስንና ህዝቧን ለመከላከል እንዲሁም ለተደጋገመው የእስራኤል ወረራ ምላሽ ለመስጠት በሚል ጥቃቱን እንደሚቀጥል ዝቷል። የእስራኤል ጦር በበኩሉ በመላው ሊባኖስ ሄዝቦላህን በኃይል እየመታ መሆኑን አረጋግጧል። ሄዝቦላህ በዘመቻው ውስጥ ለመሳተፍ ባሳለፈው ውሳኔ ላይ እርምጃ እንወስዳለን፣ ድርጅቱ በእስራኤል መንግስት ላይ ስጋት እንዲፈጥር አንፈቅድም ብሏል። እስራኤል አክላም ሄዝቦላህ የሊባኖስን መንግስት እያፈራረሰ ነው፣ ለውጥረቱ መባባስም ተጠያቂው እሱ ነው ስትል ወቅሳለች። በመካከለኛው ምስራቅ ያለው ግጭት በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ኢራንና አጋሮቿን ሄዝቦላህን ጨምሮ ያሳተፈ ቀጠናዊ ጦርነት እየሆነ ይገኛል። በመካከለኛው ምስራቅ የሚገኙ በመቶ ሺዎች የሚቆጠሩ የውጭ ሀገራት ዜጎችና በሚሊዮን የሚቆጠሩ የአካባቢው ነዋሪዎች በጦርነቱ ስጋት ውስጥ ወድቀዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና መረጃችን ይህንን ይመስላል። ጤና ይስጥልን።